ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ እንደምታውቁት አዲሱ አፓችን ቴሎ ማለት ነው ከተለቀቀ ኦልሞስት ወደ 2 ሳምንት በላይ አልፎታል። ስለዚህ አዲስ ፕላትፎርም ላይ ሲለቀቅ ቀድማችሁ መግባትን የመሰለ ነገር የለም። ያ ደግሞ ያው ኔትወርኪንግ ስለሆነ እንደምታውቁት ቀድማችሁ መግባት እና ብዙ ልጆችን መሰብሰብ ልጅም ስለማይጠፋ በዛ መንገድ ነው። ምናልባት ወደፊት ዛሬ የማሳያችሁ ታስኮችን እንዴት እንሰራለን የሚሉትን ነው። ነገር ግን ያው እዚህ ጋር ታስክ ምትላለች እሷን ነው ማሳያችሁ። ቀጣይ በምንሰራቸው ቪዲዮዎች ግን እያንዳንዱን ነገር ስለ ፕላትፎርም፣ ስለ ኤጀንት ሌቭል፣ ስለ ቢዲ በቃ እያንዳንዱን ነገር ዲቴል ፕላትፎርም እዚህ ፕላትፎርም ውጤታማ ባትሆኑ እንኳን የምትሆኑትን ከሰራችሁ ጠንክራችሁ ከሰራችሁ ባትሆኑ እንኳን ፕላትፎርም ላይ ያላችሁን መረዳት እስከ ወዲያኛው የምትሸኙበት እያንዳንዱን ቪዲዮ ነው የምንሰራው። ስለዚህ በሚለቀቅ ሰዓት እያንዳንዱን ቪዲዮ እየተከታተላችሁ ተመልከቱ። ስለዚህ ለዛሬ እዚች ጋር ታስክ የምትለዋን እያንዳንዷን ነገር አብራርተን እንይ ማለት ነው። ሌትስ ጎ። እዚህ ጋር እንደገባችሁ እንግዲህ እንደዚህ አይነት ኢንተርፌስ ነው የሚመጣላችሁ ማለት ነው። እዚህ ጋር ሁለት አይነት እንትኖች አሉ። በየቀኑ የምትሰሩትን የሚመዘግብላችሁ ፖይንት ማለት ነው። ይሄ ደግሞ በሳምንት የሰራችሁት የሚመዘግብላችሁ ነው። በቢጫ ያለው ኮይን ነው፣ በላይኛው ደግሞ ፖይንት ነው። ስለዚህ ኮይን አልሰራውም። እዚህ ጋር ዳይሊ የሰራችሁት እነዚህ በግራ በኩል የሚያሳያችሁ፣ በቀኝ በኩል ደግሞ በሳምንት የሰራችሁት እንደሚያሳያችሁ ማለት ነው። ስለዚህ እንዴት ነው ታስኮችን የምንሰራ ብለን ስንጠይቅ እንግዲህ ሁለት አማራጭ አለን እዚህ ጋር ፖይንት እና ኮይን የሚል አለ። እነዚህን ነው ዳይሊ የምንሰበስብ ማለት ነው። በነገራችን ላይ እነዚህ ነገሮች እንደ ተጨማሪ ነገር ነው እንጂ ፕላትፎርም በባህሪው የእርዳታ ድርጅት አይደለም። ወንበር ላይ ቁጭ ስላልን ብቻ ሀብታም አያደርገንም። ያን ሀብታም የምንሆንበት ፕላትፎርም ላይ ሚስጥር ራሱን የቻለ ሚስጥር አለው። እሱን ደግሞ በቀጣይ ቪዲዮዎች ፓርት በደንብ አድርገን አብራርተን እንሰራበታለን። ይሰራ እያላችሁ ኮሜንት ሴክሽን ላይ ታስቀምጣላችሁ ሀሳባችሁን ከተመቻችሁ ማለት ነው። ስለዚህ እንመልከት። መጀመሪያ ታስክ የሚለው እንደነካችሁ እዚህ ፖይንት የሚለው ላይ ነው የሚያስቀምጣችሁ። ይሄ ስቲል ኒድ ይባላል። ለሳምንት ስቲል ኒድ ማለት ለሳምንት በምናገኘው ገቢ መሰረት የሚከፈለን ታስክ ማለት ነው። እኔ 90 ሺህ ነው እየተቀበልኩ ያለ ያው እንደምታዩት እዚህ ጋር ክሌምድ ብያለሁ። ስለዚህ እዛ ሆስት ሴንተር ላይ ገብቼ ተመልሼ ያሳያችኋለሁ። ይሄን ለጊዜው ለዝለለውና ልሄድ። እዚህ ጋር የመጀመሪያው ታስክ እንግዲህ ክራውን ወንበር ላይ ስትቀመጡ ለአንድ ሰዓት ማለት ነው 3000 ፖይንት ይሰጣችኋል። ይኸው አንድ ሀወር ስትቀመጡ እዚህ ጋር 3000 ፖይንት ይሰጣችኋል ማለት ነው። ሰዓታችሁ ሲሞላ እዚች ጋር ጎ የምትለዋ ክሌም ብላ ትመጣላችሁ። ክሌም ትላላችሁ። ከታች ያለውን ስንመለከት ደግሞ ይሄኛው ለሩሙ ባለቤት የሚሰጥ ታስክ ነው። ይሄኛው ክራውን ሩም ሲኖራችሁ በቤታችሁ የሚሰጥ ነው። እኔ ያው በቀን 19000 ፖይንት ወስጄበታለሁኝ። እዚህ ጋር ልጆች በሰሩ ቁጥር ክራውን ወንበር ላይ ይመጣል። ይሄ የራሳችሁ ሩም በሚኖርበት ሰዓት ነው። ከዛ ውጪ ሌላ ቲኮይን የሚባል አለ። ኖርማል መለማመጃ ኮይን ነው። ነገር ግን 200,000 ሲሞላ ወደ ኮይን ይቀየራል ማለት ነው። እዚህ ጋር መቶ ጊፍት ያው 100 ከመቶ ይላል። አሁን ስለተሰጠው ነው 100 ጊፍት ስታገኙበት ኮይን ማለት ነው 1000 ፖይንት ይሰጣችኋል ማለት ነው። እዚህ ጋር 1000 ፖይንት ይሰጣችኋል። ይቅርታ። ሌላው ደግሞ እዚህ ጋር እንደምትመለከቱት 3 ሰው ፎሎ ሲያደርጋችሁ ያው እዚህ ጋርም 1000 ፖይንት ይሰጣችኋል። እነዚህ በቀን የምትሰበስቧቸው ናቸው። ጥቃቅን ነገሮች ናቸው። ጀስት ማየት ስላለብን ብቻ ነው የምናያቸው እንጂ ፕላትፎርም ላይ ዋናው ስራ ይሄ አይደለም ቤተሰቦች። ይሄን ካየን ወደዚህ ወደ ኮይን የሚለው ደግሞ ስንመጣ እዚህ ጋር ማለት ነው። እዚህ ጋር ኮይን የሚለው ጋር ስንመጣ እዚህ ጋር ማለት ነው። እንትኑ ይስራልኝ አይደለም። እዚህ ጋር ኮይን የሚለው ጋር ስንመጣ እዚህ ላይ እናድርገውና ደግሞ እና የምንሰራቸውን ስራዎች ይኸው ተመልከቱ። እዚህ ጋር የመጀመሪያው ላይ 10 ደቂቃ በፕላትፎርም ውስጥ ስትቆዩ 1000 ቲኮይን ይሰጣችኋል። 1000 ቲኮይን ማለት ነው። ደቂቃም አለው እዚህ ጋር 10 ደቂቃ 10 ከ10 ብሏል። እኔ ስለቆየው ነው። እዚች ጋር 10 ደቂቃ ስትሞላ እዚች ጋር 1000 ቲኮይን ይሰጣችኋል። እዚች ጋር ክሌም ትሏታላችሁ ማለት ነው። ከዛ ውጪ የሰራችሁት ቅድም እንደነገርኳችሁ እዚህ ጋር ነው 200,000 ቲኮይን ሲደርስ ኬ ማለት ባይ ዘ ወይ ኬ ማለት 30 ያለበት እንደማለት ነው። 30 200 ኬ ማለት 30 ስንጨምር 200,000 ማለት ነው። የማታውቁ ሰዎች ካላችሁ ድንገት። ስለዚህ እዚህ ጋር 200,000 ኮይን ይቀይርልናል። ይሄ 200 ኬ ቲኮይን ሲሞላ የኔ ለምሳሌ እንደምታዩት 17,800 ምናምን ነው ቲኮይን። 200,000 ሲሞላ ወደዚህ ወደ 200 ኬ ኮይን ይቀየራል። ስለዚህ በቀን ይቺ ቅድም ሲል እያሳያችሁ አንዳንድ ሺህ ቲኮይን መሰብሰብ አለባችሁ ማለት ነው። እንደ ተጨማሪ ነገር ነው። ከዛ ውጭ ሌሎች አንዳንድ ጊዜ የሚወሰዱ ታስኮች ደግሞ አሉ። አንዳንድ ጊዜ ብቻ የሚወሰዱ ታስኮች ይሄኛውን ስትመለከቱ ይሄኛውንም ስትመለከቱ እነዚህ ነገሮች ስትመለከቷቸው ጊፍት ጋምብል በምናደርግበት ሰዓት የሚሰጠን ታስክ ናቸው።
ጋምብል በምናደርግበት ሰዓት ለምሳሌ ይሄ 100,000 ኮይን ያው 100,000 ኮይን ጋምብል በምናደርግበት ሰዓት 1,000 ኮይን ይሰጠናል። ያው ተመልክቶ 1,000 ኮይን ይሰጠናል። እዚህ ጋር ደግሞ 1 ሚሊዮን ኮይን ጋምብል ስናደርግ 20,000 ኮይን ይሰጠናል። እዚህ ጋር ደግሞ 10 ሚሊዮን ኮይን ጋምብል ስናደርግ በየቀኑ ይቆጥረዋል። በዳይሊ አይደለም ይጠብቀናል። ወርም 2 ወርም ይጠብቀናል። 200,000 ኮይን ይሰጠናል ማለት ነው። የኔ ስለተቀበልኩ ያው ክሌምድ ብያለሁ። ሁሉንም ሰርቸዋለሁ። ጋምብል ስላደረኩኝ ተቀብያለሁ። አንድ ጊዜ ብቻ የምንወስዳቸው ታስኮች ናቸው። ከዛ ውጪ ወደታች ያሉትን ደግሞ እናያቸው። እዚህ ጋር ደግሞ ጌም ስንጫወት መልከቱ። ጌም ስንጫወት የምናገኛቸው ናቸው ደግሞ እነዚህ መልከቷቸው። ጌም ቤታችን 100,000 ከሞላልን 1,000 ኮይን ይሰጠናል። 1,000 ኮይን ይሰጠናል። መቼም በጌም ይህን መሙላት አያቅተንም አንዳንድ ጊዜ። ይሄ ደግሞ 1 ሚሊዮን ካደረግን እዚህ ጋር 20,000 ኮይን ይሰጠናል። እዚህ ጋር ደግሞ 10 ሚሊዮን ካደረስን ያልደረሱም ገና 200,000 ኮይን ይሰጠናል ማለት ነው። ይሄ አንዳንድ ጊዜ ብቻ የሚወሰድ ታስኮች ናቸው እነዚህ በኮይን ደረጃ። ይህን ይመስላል እንግዲህ በኮይን ደረጃ የምናገኛቸው ታስኮች እነዚህ ይህን ይመስላል። በፖይንት ደግሞ እንዳሳየዋችሁ ነው። ክራውን አለ። እዚህ ጋር ፎሎ ስትደረጉ አንድ ሰው ፎሎ ሲያደርጋችሁ ሶስት ሰው ፎሎ ሲያደርጋችሁ የምትወስዱት ታስክ አለ። ኮይን ጊፍት ስትሰጡ የምትወስዱት አለ እንዳሳየዋችሁ። ይሄ የሩሙ ባለቤት ነው። እዚህ ጋር ደግሞ ክራውን ወንበር 3,000 ትወስዳላችሁ። ከዛ ውጪ ዋናው ስቲል ኒድ የሚባለው ያለው እዚህ ጋር ነው ማለት ነው። እዚህ ጋር ነው የኔ አሁን ልብ የምትሉት እንግዲህ እዚች ጋር ነው። ደቂቃውን የሚያሳያችሁ እዚች ጋር ነው። ጊፍት ስቲል ኒዳችሁ ደግሞ የሚታየው የምትሰጡት ጊፍት ደግሞ እዚህ ጋር ነው። ያው እዚህ ጋር ይቆጥርላችኋል። ይሄ ከሞላ ነው ይሄን ታስክ የምታገኙት። ይሄ ከሞላ ዋናውን ሩል ሆስት ሴንተር ላይ ገብቼ ላሳያችሁ። ከዛ በፊት ግን አዳዲሶች እንደገባችሁ ዌልካም 7 ቀን ገና ያልሞላችሁ ሰዎች እዚች አካባቢ 80K ብሎ ይመጣላችኋል። 80K እና 6K ይመጣላችኋል። አንድ ሰዓት ተቀምጣችሁ ቁጭ ብላችሁ ሪሲቭ የምትሉት ዌልካም። እኔ 7 ቀን ስለጨረሱ ነው ይሄ ይመጣልኝ ማለት ነው። ስለዚህ የዚህን አጠቃላይ የስቲል ኒድ ሁኔታ ሆስት ሴንተር ላይ ገብቼ ላሳያችሁ እንዴት እንደሆነ። እንግባ። ያው እንደምታዩት ሆስት ሴንተር ማለት ይቺ ናት። እዚህ ጋር ገብታችሁ ኔትወርካችን ሎድ እያደረገ ነው። ቅርታ እዚህ ጋር እንደገባችሁ እዚህ ጋር ሮል የምትላለች እሷን ነክታችሁ ታዩታላችሁ ማለት ነው። ስቲል ኒድ ማለት ለ7 ቀን የሚቆየው ይሄው እንግዲህ ቅድም እንደነገርኳችሁ በታስክ ዳይሊ ታስክ የሚሰራው እዚህ ጋር ዳይሊ ታስክ ይላል። ቅድም እንደነገርኳችሁ እዚህ ጋር ዳይሊ ታስክ የሚለው ክራውን ማይክ አለ፣ ቲኮይን አለ፣ ፎሎወርስ እንዳደረጋለ እነዚህ ነገሮች ናቸው የሚሰሩት ማለት ነው። ዌልካም ደግሞ ያው እዚህ ጋር 80,000 ምናምን ያስቀምጡላችኋል። ይሄን ሌላ ቀንም በዲቴል በፓርትቱ ልሰራላችሁ እችላለሁ። በዋናነት ግን ላሳያችሁ ፈለኳችሁ አንዳንድ ሰዎች በተለይ ሲጠይቁት የነበረው ጥያቄ ስለሆነ ነው። ምንድነው ስትሉ የነበረው 24,000 አይሰጠኝም 6,000 እና ክራውን ነው እየሰጠኝ ያለ የምትሉ ሰዎች አላችሁ። በተለይም አዳዲሶችም ነባሮችም ማለት ነው። ይሄ ስቲል ኒድ የሚባለው እንግዲህ ይሄ ነው። ለሳምንት በምንሰጠው ጊፍት የምናገኘው ታስክ እንደነገርኳችሁ ነው። ዋናውን ስራ እየሰራን እንደ ተጨማሪ ስራ የምንሰራቸው ስራዎች ናቸው እነዚህ እንጂ በዋናነት ትልቅ ትኩረት ሊሰጠው የሚችል አይነት አይደለም። ተመልከቱ እንግዲህ እዚህ ጋር 6,000 ያለምንም ጊፍት በኤል ሌብል ያለምንም ጊፍት 0 ጊፍት ነው 6,000 ይሰጠናል። ዝም ብለን ቁጭ ብለን ታስክ ወንበር ላይ ማለት ነው። ከዛ ግን ይሄኛውን 12,000 በሰዓት ለማግኘት ያ ማለት በ2 ሰዓት እዚህ ጋር እንደምታዩት በ2 ሰዓት 24,000 ለማግኘት ስንት ጊፍት ሊሰጠን ይገባል? ወይም ደግሞ ራሳችን መስጠት አለብን 500,000 ያ ማለት ኤክስቼንጅ ስናደርግ ማለት ነው። 500,000 ጊፍት ስንሰጥ ይኸው እዚህ ጋር ያለውን 12,000 በሰዓት በድምሩ በ2 ሰዓት 24,000 ታስክ እናገኛለን ለ7 ቀን። የዚች ጋር አስምሩባት ለ7 ቀን የምናገኘችን ታስክ ከ7 ቀን በኋላ ይወርዳል። ወደ 6,000 ወደ 6,000 ይወርዳል። 1 ሚሊዮን ከሰጠን እዚህ ጋር ያው ተመልከቱት 1 ሚሊዮን ከሰጠን በሰዓት 20,000 እንቀበላለን። በ2 ሰዓት 40,000 ማለት ነው እያለ ወደ ላይ ሁላ ይቀጥላል እንደምታዩት ነው። 1 ሚሊዮን 500,000 ስንሰጥ 60,000 በሰዓት ያው 30,000 ስለሆነ 3 ሚሊዮን ስንሰጥ 45,000 90,000 ማለት ነው እያለ ይቀጥላል። ስቲል ኒድ የሚባለው ይሄ ነው እንግዲህ ቤተሰብ እንደምታዩት። ስለዚህ ይሄን ከዚህ ያለውን ሪኳየርመንት ጊፍት ካሟላችሁ ከዚህ ያለውን ወደዚህ ያለውን ጊፍት ይሰጣችኋል ማለት ነው። ይሄ በሰዓት ነው እንደ ሰዓቱ እንደነገራችሁ። ለምሳሌ ይሄ 12,000 የሚለው 2 ሰዓት ስትቀመጡ 24,000 ማለት ነው። 24,000 ማለት ነው የሚሰጣችሁ 500,000 ጊፍት ስትሰጡ ማለት ነው። በዚህ መንገድ ነው ስቲል ኒድ ታስክ የምትሰሩት ማለት ነው።
ከዛ ውጪ እዚህ ላይ እንደነገርኳችሁ አዳዲሶች ለ7 ቀን 80,000 ፖይንት ይኸው እዚህ ጋር 80,000 ፖይንት ትወስዳላችሁ ለ7 ቀን። ይኸው እዚህ ጋር ኒው ሆስት ሪዋርድ ይላል። እንደምታዩት ኒው ሆስት ሪዋርድ ብሎ ለ7 ቀን 80,000 ፖይንት በሰዓት ይሰጣችኋል ማለት ነው። በድምሩ ወደ 560,000 ፖይንት ወደ ስንት ማለት ነው? ወደ 5.6 ዶላር ትሰራላችሁ ለ7 ቀን ማለት ነው። ነገር ግን ይሄ በዋናነት ኤክስቼንጅ ለማድረግ ሌብላችን ለማሳደግ የምንጠቀምበት ነው። ይሄን ይመስላል ማለት ነው። ምናልባት ግልጽ ያልሆነ ነገር ካለ በድጋሚ የምንሰራበት ነገር ይኖራል። ቀጣይ ፓርት እንዲሰራላችሁ ደግሞ ኮመንት ሴክሽን ላይ ይሰራልን እያላችሁ ጻፉልኝ። ጨርሻለሁ። አመሰግናለሁ። ቪዲዮ እንዳይረዝም